የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ወታደሮች ታግቶ ወደ ኒውዮርክ መወሰዱ ፀሐይ የሞቀው ዓለም ያወቀው ጉዳይ ነው። ይሄ ኒውስ ሊሆን አይችልም። ኒውሱ እንዴት ተያዘ በሚለው ነው። ካሳሁን ነኝ። ሰላም ጤና ይስጥልኝ። እንግዲህ የቬንዙዌላው ፕሬዝዳንት በአሜሪካ ወታደሮች ታግቶ ሲወሰድ የቬንዙዌላ ራዳር፣ የተለያዩ ኃይሎች ደህንነቱ፣ መከላከያው ሳያቀርቱ አይደለም። የደህንነቱና መከላከያው ኃይል በጥምር በብዙ ሚሊዮን ዶላር በአሜሪካ መንግስት ጉቦ ተሰጧቸው ኮራፕትድ ሆነው ኒኮላስ ማዱሮን ሸጠውታል ማለት ነው። የኒኮላስ ማዱሮ ትልቁ ድክመቱ ምንድን ነው? እነዚህን ኃይሎች እነዚህን አመራሮች በስሩ ያሉትን ክሮስቼክ አያደርጋቸውም። አምኗቸው ነበር። በፖለቲካ ዓለም ላይ እምነት የሚባል ነገር የለም። ሁሌ ቼክ ኤንድ ባላንስ ነው። ይህንን ማድረግ አልቻለም። ስለዚህ አሜሪካኖች በዚህ ገንዘብ በቀጥታ ተፈቅዶላቸው የኒኮላስ ማዱሮ ቤተ መንግስት ገብተው ማዱሮን አንጠልጥለው ወደ ኒውዮርክ ወስደውታል ማለት ነው። ይህ አሰራራቸው አዲስ ነገር አይደለም። ከዚህ በፊት ሲፈጽሙት የነበረው ነው። ለምሳሌ አንድ ፕሬዚዳንት ለነሱ እንዲገዛላቸው ኮራፕት ያደርጉታል። እሱን ኮራፕት ካደረጉ በኋላ አገሪቷን እንደፈለጉ ይበዘብዛሉ። እሱ የሚፈልገውን ሴትም ገንዘብም ኤቭሪቲንግ የፖለቲካ ፓወሩንም እየሰጡት እሱ እንደፈለገ እየተንደላቀቀ ሀገሪቷን ያስበዘብዛል፣ ህዝቡን ያስበዘብዛል ማለት ነው። ይህን ነገር ሊያደርግ ካልቻለ ግን ሐቀኛ ፕሬዝዳንት ከሆነ ከስሩ ያሉትን አመራሮች በገንዘብ በመያዝ ያስወግዱታል እና የራሳቸውን አሻንጉሊት መንግስት ያስቀምጣሉ ማለት ነው። በቬንዙዌላ የሚያደረጉት ይህንን ነው። ይህንን በብዙ ሚሊዮን ዶላር ኮራፕት አድርገው ኒኮላስ ማዱሮን ከስልጣን ሲያነሱት ከዚህ በኋላ የእነሱን ፍላጎት የሚጠብቅ አመራር በቦታው ላይ ያስቀምጣሉ። ይሄ በብዙ ሚሊዮን ያወጡትን ዶላር በብዙ ቢሊየን ይመልሱታል ማለት ነው። ይሄ ነው እንግዲህ የኢምፔሪያሊዝም ትልቁ ጨዋታ እና ከዚህ በኋላ ቬንዙዌላ እንደ በፊቱ የተረጋጋች ሀገር ትሆናለች ወይ? ይህ የምናየው ነው። በፍጹም ልትሆን አትችልም። ኮራፕትድ መንግስት ይመጣል። በተለይ ደግሞ በቅርቡ የኖቤል ፕራይስ አዋርድ የሆነችው ሴት ፖለቲከኛ ቬንዙዌላዊቷ ወደ ስልጣን ትመጣለች። ጥሩ አሻንጉሊት ፕሬዚዳንት ነው የምትሆነው። ለዛም ነው የታጨችው። ነገሩ የተያያዘ ነገር ነው። ኖቤል ፕራይስ ስትሸለም ወደዚህ አመራር እንድትመጣ ኢንጌጅ ለማድረግ ነው። ፕሮፋይሏን ከፍ ለማድረግ ነው። ከዛ በኋላ ይሄ ስራ ተሰርቶ ኒኮላስ ማዱሮን ከስልጣን አንስተውታል ማለት ነው። እንግዲህ በዓለም ላይ ያለው ፖለቲካ ትልቅ ፓኒክ ይፈጥራል። አሜሪካ ፈላጭ ቆራጭ አድራጊ ፈጣሪ አድርጎ እንዲያሳያት ያደርጋል ማለት ነው እና ብዙ ፖለቲከኞች ስኬሪ ይሆናሉ፣ ይፈራሉ። አመራር ሲሰጣቸው ሁሉ በቀጥታ ከመፈጸም ወደኋላ አይሉም ማለት ነው። ይሄ ትልቅ ተጽዕኖ ነው እና አሜሪካና በተለይ ቻይናና ራሻ የተጽዕኖ ፈጣሪነታቸው ወይም በዓለም ላይ ያለውን ፖለቲካ ባላንስ የማድረግ አቅማቸውን ሁሉ ያሳጠዋል። ቬንዙዌላ ለወደፊት ምን ትሆናለች? አብረን የምናየው ይሆናል። ግን የቀድሞ ቬንዙዌላ አትሆንም። በዓለም ላይ ያሉትም አመራሮች በተለይ በማደግ ላይ ያሉ ሀገሮች አመራሮቻቸው በጣም በፍርሃት ውስጥ ይገባሉ ማለት ቆፈን ይዛቸዋል እና ከአሜሪካ የሚመጣው መመሪያን ከመቀበል ወደኋላ ላይሉ ይችላሉ። ለዛሬ ያለኝ ዘገባ ይሄ ነው። አመሰግናለሁ።